ይሄ አይበቃሽም? እኔ ምን እንደምፈልግ ታውቃለህ አይደል? ቆይ ለምን አትረጋጊም? ይሄ ሁሉ ሀብተኛ አይደል እንዴ? እኔ በራሴ ነው መስራት የምፈልገው። ቆይ ይሄ ሁሉ ሀብት እያለ ነው ተቀጥሬ ልስራ የምትይው? እኮ አለቃ ውስጥ እየጠሩህ ነው። ከአንቺ ጋር አልጨረስንም። የትም እንዳትሄጂ። የኔ ፍቅር አንቺ ወንድምሽ ቢያይንስ? ተረጋጋ። ውስጥ ነው አያይንም። ባይሆን እህት ተሻላት። ይሄንን ብር ያዘው። እሺ አልተሻላትም። አንቺ ወንድምሽ ከመጣ ያባረኛል። ተባረሃል አንተ ዱርዬ። እህቴን የሸመገልክ ባልወል ታስቀረኝ። ኧረ ወንድሜ እንደዛ አይደለም። እሱ ፍቅረኛዬ ነው። ማ እሱ? አዎ ከግቢ ስንመረቅ እህቱ ስለታመመችበት ነበር እዚህ የተቀጠረው። በዚህ ሁኔታ እንድንተዋወቅ አልፈልግም ነበር። በእኔ ደስተኛ ካልሆንክ ግን አሁንም መሄድ እችላለሁ። ወንድሜ ና አንተ ና እንካ ዛሬ ሂድ ነገ ጠዋት። እጹቤ ሰላም። ኧረ ቤቱ እንዴት ነው ይለመደላት እኮ ደስ ይላል አይደለ? ቦታው አሪፍ ነው መሰለኝ። ለምን እኛ እንሰራበትም? አስወጥተናት። አዎ ሰው መቅጠር ነው ምኑ ይከብዳል? ቻቻ የቤት ኪራይ ያሳለፍኩ አይደል? ይቅርታ። አመሰግናለሁ እጹቤ። በዚህ ሳምንት የሚከራይ ቤት ፈልጊ። እሺ ምን ማለቴ? ምን አጠፋው? ኧረ እንዲህ ቤቱን ፈልጋ ነው። እሺ በቀን እንዴት ሁለት ሰው እንኳን አይመጣም? አትክልቶቼ እንዳለ እኮ ተበላሹብኝ። አንተን እኮ ነው ማዋራው። ተይኝ በእናትሽ። የዛች ልጅ ግፍ ይሆናላ። ደህና ከምትሰራበት ቦታ አፈነቅለናት። ኧረ ተቆረቆርክላት። እንደውም የራስሽን ጦስ በራስሽ ተውጭ። እጹቤ ስፈልግሽ። ምን ነው? በሰላም ይቅርታ ካስቀየምሽ። ቤቱን ከፈለግሽው ነገ መግባት ትችላለሽ። እሺ ይከራያል። አዝናለሁ። ወደ ኋላ መመለስ አልችልም። የሰው ልፋት በመቀማት ስኬታማ መሆን አይቻልም። ዛሬ ደግሞ ቆሻሻ መጣያ ሆንኩ። ምን አይነት እድል ያለው ግን እንዴ! ንግስት ምንድነው እሱ ደግሞ? ምርጥ ልጅሽ የኔ ፍቅር ተበላሽ እንዴ? ኧረ ደህና ነሽ? ብታቆሽ ኖር አሳይሽ ነበር። እሺ ቆሻሻ ምን አይነት ሆነት? ስሚማ አይንሽን ጨፍኝ እስቲ። ስጦታ ልትሰጠኝ ነው? ቀለበቱስ? ወይኔ ንግስት ስንት ብር እንደተገዛ እያወቅሽ? የቀድሞ ቆሻሻ እዚህ ጋር የጣልኩት ቆሻሻስ? ቆሻሻ ውስጥ ፈልጊዋ። የት አገኘሽው? ይህን ቀለበት ሽጪ ለብዙ ጊዜ በብቾት መኖር እችል ነበር። ሁሌም በገንዘብ ሀብታም ልትሆኚ ትችያለሽ። ልብሽን ግን እንደዚህ ቆሻሻ ዋጋ አታሳጪው። እሺ ለምን መጣሽ? እባክሽ ማየን ሰልካልሽ ነው እንጂ ምንድነው ተገትረሽ የምታወሪው? ዳይ ወደ ስራ። ወይኔ በቃ ቤት እመጣለሁ። እሺ ሂሳብ። እሺ ከፊት ይገኛል ቀድሞ ሊኮን ሊወቅስ ያለ ስም ሊሰጥ እንሂድ። ይሄ ሁሉ ብር ይቀልዳል። እናት ቲፑን እንዳለ እኮ ወሰድሽው። በወስዶስ የፍቅረኛ የገንዘብ እኮ ነው። አዎ ግን ምን አይነቷ ፈጣጣ ናት? በእናትህ ትራንስፈር እምቢ ብሎኝ እኮ ነው። ላይ ስፈር ነኝ ይዤ ልመጣለሁ። ሁለት እንጀራ ስጠኝ እስቲ። ሃይ የኔ ቆንጆ ትራንስፈር እምቢ አለኝ። በእናትሽ ካሽ ይዘሻል? አበድሪ። የታውቅሻለሁ እንዴ ማለት ሆቴል አስተናጋጅ አይደለሽ እንዴ? በደህና ጊዜ ሲኖርሽ ያልሰጠሽውን የትም አታገኘው። የሷንም ጀዝባ ኦኬ። ዛሬ አንድ ሰው በዚህ መንገድ ማለፍ የለበትም። ሰማችሁኝ? ቦስ እቺን ፍሪኳን ጥባት። እንዴ ምንድነው? ምን አረጋችሁ ነው? ዝም በል። ምንድነው? እሺ ልቀቅ ስልኩን። ጀዝባ እነዚህ ልጆች እያሉ ሰው መንገድ ማለፍ አይችልም ማለት ነው? ልቀቁት። ምን አጠፋሽ አንቺ? ቦስ እኔ የለሁበትም። ጀግኒት ጨረሻቸው። ትሰምኛለሽ? ቀጥ ብለሽ ከዚህ ሰፈር ብትሄጂ ይሻልሻል። እናንተ እያላችሁ ይሄ ሰፈር
እናት እባክሽ ደውይለት እስካሁን አልወጣም እንዴ ከቤት? ቆይ እሺ እደውልለታለሁ። ሄሎ ወዬ አንተ ከቤት አልወጣም እንዴ እስካሁን? መታችኋል እንዴ? እየመጣን እኮ ነው። ከቶልቻ ጋር ነኝ ደግሞ። ከቶልቻ ጋር ናችሁ? በቃ ወጥቻለሁ ነው። እሺ በቃ ኑ። እሺ ደርሰናል። ቶሎ ና። እናንተ ሰፈር ነን ደግሞ። ወጥቷል እንሂድ። እሺ አዩ ግን ከና ጓደኛዬ ቢሆንም እኔ በፍቅራችሁ ግን ምንም ደስተኛ አይደለሁ። ማለት በፍቅራችሁ ምንም ደስተኛ አይደለሁ ማለትማ ጓደኛዬ ቢሆንም ጠረጥረዋለሁ። ያማሃል እንዴ? ምንም ቢሆን ጓደኛ መሆኑን አትርሳ። ምን አይነቱ ነው? ወይኔ ምን ሆነ ነው? ና እባክህ ያማል እንደ ሰበብ እንድትሆንብን ነው። ሂድ ወደዛ። እናት ምን ሆነሽ ነው? አይ ልቤ ያውና ስነግርሽ አላምንም አልሽኛ። ይሄው ተቃቅፎልሽ። ወይኔ አንተ ውሻ! ብዙ ነገር ተብዬ እኮ አመንኩክ። በጣም ውሻ ነህ፣ ሲበዛም ውሻ። አዩ መጀመሪያ ተረጋግተሽ ስሚኝ። ደግሞ ተረጋግተሽ ትይኛለህ? ተረጋጋጁ ጃፒ ዛሬ ደግሞ ስራ የለም እንዴ? ሲያስጠላ በእናትህ። አዎ በእናት ምን አይነት ቀን ነው ዛሬ? ምሳ ራሱ ካልበላል። አንዴ በኮንከር አንዴ ላትላት ተራረኩት ዋሌት ውስጥላት ጆከር ለመሪ ለተላስቤ ፈጣጠነብኝ ዘገበዶቤ ጃፒ ቆይ አንዴ መጣ። ይሄ ፈላ ወዲህ ነው የሚሄደው። ተዋት እባክህ፣ የምሳ ሰርታ ትምጣ። ምን ሆነህ ነው ባባ? አስደነገጥከኝ እኮ። ይቅርታ እናት፣ እህቴ መስለሽኝ። ችግር የለውም ባባ። Women dance room. ትንሹ መጣሽ እንዴ? ምንድነው ከኋላ እጅ ያስቷ? ትንሹ እኮ ነኝ ማመሰል። ኧረ ይሄ የተመታ ልጅ Women dance room. ጃፒ ይቺ ማላበላት ለምሳ እንብላ። Big up on yourself, Mr. Selector. ወይኔ ስልኬን ጉድ ሆንኩ። አዎ ትንሹ ልጅ። እኔ የምልህ ጓደኛዬ የወንድምህን የትምህርት ቤት ክፍያ እንዴት እያረክ ነው? ምን ያው ያገኘሁትን ተፍ እያልኩ እያስተማርኩት ነው። ግን ጥሩ ወንድም ነህ። እስካሁን ምንም የጎደለበት ነገር የለም። አዎ ግዴታዬ ነው። በዛ ላይ የእናቴ አደራ አለብኝ። ደግሞ ስማ የኔም ልደት ደርሷል። እሺ አስብበት። እንዴ እንዴት እረሳዋለሁ? የኔ ፍቅር በሚገባ እንጂ። ዋው ሞራል በጣም ደስ ይላል። እናሳ ያንተ ጓደኛ አይደለው እንዴ? ለማንኛውም ወንድሜን ከትምህርት ቤት ይዤ ልምጣ። እዚሁ ጠብቁኝሽ። ወንድሜ መጣ? አዎ ትምህርት አሪፍ ነበር? አዎ ወንድሜ አሪፍ ነበር። እኔ ምን ወንድሜ አዲስ ጓደኛ ነው አይደል? አዋ ሊያውም አብሮ አደጌ። ምን ነው እና ለምን ስላንተ ክፉ ያወራል? ኧረ እሱ አያወራም። በጣም ወዶ ጓደኛዬ እኮ ነው። ና አሁን እንሂድ። አንቺ ግን እስከ መቼ ነው ከዚህ ከካም ጋር አብረሽ የምትቆይው? እሺ ምን አማራጭ አለኝ? በዚህ ከቀጠልሽ ህይወትሽ እንደሚበላሽ ወቂ። እሺ አንተ ግን ጓደኛህ አይደለ እንዴ? እንዴት እንደዚህ ትላለህ? ሴት ልጅ እኮ ነሽ። እድሜ የሚባል ነገር አለ። እሱማ ልክ ነህ፣ ግን የሚባል ነገር የለም። እባክሽ እሱን ታዩ። ግን ምን ላድርግ? በምን ምክንያት ከሱ ልራቅ? ለሱ መፍትሄ አለ። ምን ይኖራል ብለክ ነው? እኔ ህይወትሽ ልለውጠው። ግን ጓደኛ እኮ ነው። ቢሰማ ምን ይልሃል?
እንዴ ቢኒ ሰማኸኝ እንዴ? ወይኔ ጉዳች። የምርን ነው አዲስ አምኜ ነበር። ይሄ ነው ምላሽ? ኧረ አይደለም እኮ ቢኒ። እስካሁን ለነበረን ጓደኝነታችን አመሰግናለሁ። የስ አይሽ አይደል በቀላሉ እንደዚህ ተገላገልሽ። አንዳንዴ ደግሞ ለዚህ ለኮረነሰ ጎረምሳ ፍቺው አንቺ አትወጪም እንዴ? ሰዓት መጣ ቅብረር አድርገሽ ተሳድጊያቸዋለሽ። ለማንኛውም በኋላ ደውልሻለሁ። ኤቢሻ ወይኔ ውድ እንዴት ነሽ? እንዴ እዚህ ናችሁ እንዴ? በቃ ከተሰባሰብን ሄደን እንብላ። ቆይ ዲሚ እየመጣች ነው። አዎ ሂዱ፣ እኔ እንኳን ይቅርብኝ። ደግሞ ችግር ልታወራ ነው? ቆይ ዛሬም ብር አልያዝክም? አዎ የለኝም። በቃ ሂዳ ኤቢ፣ እኔ ስልችት ብሎኛል እሱ መጋበዝ። ጋብዙኝ እኮ አላልኳችሁም? ደግሞ እኔ በነበረኝ ሰዓት ለእናንተ ያለፈ ታሪክ። ጊዜው በነበረ ሳይሆን ይዘው በተገኘ ነው። አየህ ፓስቲስ ፓስት እንደዛ ነው። እንደውም ከዚህ በኋላ ባታገኘን ደስ ይለናል። ምን በወጣን ችግር መስማት። እሺ ምን ሆነ ነው ቴዲ? ወዴት እየሄድክ ነው? ተዊ ሂድ። የሚያዋጣው እንኳን ሳይኖረው ከኛ ጋር ምን ይሰራል? አንቺ ያማችኋል እንዴ? ና ቴዲ ታያቸው። ኪስ ሲጎድል እኮ ወዳጅም ይጎላል። ኧረ እኔ አትለማመጪው። ቆይ ቴዲ መጣው እንዳትሄድ። ቆይ እናንተ ጓደኛችን አይደል እንዴ? ሼር ካደረገ ነው ልጃችን አይደል የምንቀልበው። እናንተ ግን በጣም ነው የምታሳዝኑት። አንቺ ባለፈው በሱ ፍቃድ የተጫረትሽን ጨረታ አሸነፈሻል። ያለሱ ምን እንደምትሆኚ ባየውልሽ። እስቲ ማርያምን በይ። ወይኔ ጉዴ። ሂጂ በቃ ይቅርታ በይው ሂጂ። ምን ነው መጣችሁ? ይቅርታ ቴዲ። ስራው ስለተሳካልሽ አይደለም ተሰምቶን ነው። ያለኔ ስለማይሆንላችሁ ነው እንጂ። በዚህ ልትመጻደቅ ነው? እባክህ ቴዲ ይቅርታ። ዝም በይ። አየሽ ኪስ ቢወጠር ያለ ጭንቅላት ባዶ ነው። አዎ ልክ ነህ። ስራው ግን ልቀቂ። በጣም ታሳፍራላችሁ። ሄሎ አንቺ ሚጣ፣ ማን ነው ከኪስ ውስጥ ብር የወሰደው? ምን ያስጮሃል? ምን ተቀባሽ? የሞተር ዘይት ፌስ ማስክ ነው። ዛሬ በጣም ከባድ ነው። ቀጠሮ አለብኝ። የት ልትሄጂ? አርፈሽ ተቀመጪ። እንዴ ስም ሚጣ ሲሆን ጻና እንደ መስላችሁ 25 ዓመት ይኮነ። አንቺ ነግሬሻለሁ፣ ስራትሽን ያዢ። እግርሽን ነው የምሰብርልሽ። ይልቅ ጥሩ ምግብ ሰርተሽ ስራ ቦታ አምጪልሽ። ጩፍ ሄሌኒ ፍቅር ወጣሽ ማለት ወንድም ያን ስራ ዞይ ነው። ቀጠሯችን ከሰዓት መሆን ይችላል። መልካም እሺ። እሺ በል በኋላ እንገናኛለን። ቻው ማሪ። አልቆይም። እሺ ምንድነው? ቶሎ ቶሎ በል እንጂ ልታድርበት ነው እንዴ? ይሄው እሺ ጨረስኩ። ቶሎ በል ወይ ማሂ፣ እኔ ቆንጆ። ይሄው ብራዘር አልቋል። እቺ ነበር የተላቀቀችው። አንዴ መልሼ ደውልሽ ማሪ። አንቺ ልጅ በዚህ ስልክ ሁለተኛ እንዳትደውይ ያላልኩ? እንዳናግረኝ እወድሻለሁ የምትለኝ ሸትህን ነበር። እሳትና አንዴ ከሞቁት አመዱን አይቆጥሩትም። አው እሸቴን ነው። ቻው። ምን ነው ታዘብከኝ እንዴ? ኧረ ምን ላድርግ? በዙብኝ እኮ ወንድሜ። ዛሬ እንዴት አይነት ቆንጆ ምግብ እንደሰራልኝ ማሬ። ቢኒ ትተዋወቃላችሁ? ፍቅረኛዬ ነው ታውቃለሽ? ወንድሜ እሱ ወንድምሽ ነው እንዴ? አዎ። ቆይ ምንድነው? ወይኔ ተበላው። ከብዙዎቹ መሀል ለካ እህቴ የነበረች አንዷ። ምን ማለት? እህቴ ተርፈሻል፣ እሱ አይሆንሽም። እኔ አንድ ብሎን እስክፈታ ስንቱን ሴት ሲያስለቅስ ነበር። ምን ሂሳቤ? ይሄ ሂሳቡ ነው። ይሄ ደግሞ ቲፕ ነው። ይቅርታ ወንድሜ። ይኸውልህ ወንድሜ፣ 10ሩን ብታባር አንዱን አትይዘውም። ደግሞ እህትም ባይኖር እናት ይኖርሃል። ሴት ልጅ ላይ ግፋት። ሁለተኛ ስልክ ላይ እንዳትደውልልኝ። ይሄ ደግሞ እኔ ሰራውበት ይበቃኛል። ቢያንስ ፈጣሪ። ቆይ አንተ ምን አይነት ሴት የምትወደው? ማለት ሚስቱ እኮ እኔ ነኝ። እንደኔ አይነት ነው። ኢትስ ትሩ። ግን ደግሞ ሴት ልጅ ዝንጅብል እግር ስትሆን አልወድም። እኔ ግራም ሊያምር ይችላል፣ ግን እኔ አልታየኝም። እስቲ መነጽርን አውልቅ። እጄን እግሬን የማይወድልኝ የለም። አንዴ ውጪ እናውራ ነኝ አንቺ። ምን ነው ችግር አለ? እኔ ፍቅር አይ ፈልጊያት ነው። ነይ አንቺ። ጨዋታ ሲዝን ነው አትወጂም? ምንድነው እንደዚህ የምትፈጣጠኝ? ማለት በራስሽ ኮንፊደንስ የለሽም ወይስ አታምኚው? ኮንፊደንስ ምናምን ታያለሽ እንዴ? እኔ ነገር ሲደገስ ከሩቅ ነው የሚሸተኝ። ምን እያሰብሽ እንደሆነ አውቃለሁ። እረፊ። ኧረ በስመ አብ። እንደውም እሄድልሻለሁ። ስንት ያሳለፈን ጓደኛ ማቾች በዚህ ዞር ወይ ደዛ። ምንድነው ችግር አለ እንዴ? 09313710 ደውልልኝ። እሺ እጠብቃለሁ። አልደውልም። የምስል ምን ብላህ ነው ንገረኝ። ስልኳን ነገረችኝ እንደውልላት ቀስ ብላ። የራስ ጉዳይ ፋራ። አውቄብሽ ነበር አንቺ ሰይጣን።
የፈለግሽውን ሰጪ እኔ ፍቅር። ወይኔ ምን አይነት ፈረንጅ የሆነ ፍቅረኛ ነው የሰጠኝ። ጌታ ሆይ ተካስኩ። አንሺ ዋጋ ትመልከች። ኦ የኔ ፍቅር ኤክሴኮ ብታይ አንድ ማርከቱ ለመተን 3 ነበር የሚቆጥረው። የኔ ፍቅር ትንሽ መጠጥ እንጨምር። የፈለግሽው ታምራላችሁ። ኦ እድሜ ረጅም ነው ስናነሳ መጣ። ኤክስ ያልሽው እሱን ነው እንዴ? ይገርማል። ለአንድ ማኪያቶ 3 ይቆጥራል ያልሽ። መቼም በደግ አታነሽኝ። ስለ ጭስታነት እየነገርኩት ነበር። አሁን ሰው አግኝተሻል እኮ እያልሽ ከቤብ ጋር ፎካከራለሁ ብለህ ማከፍለውን ነገር አታንሳ። ይሄኔ እኮ አንድ ድንቡል ላይ ያህን ብትዘገዘቅ። ስኳሩ ተስማምቶሻል። ይሄው እንካ። አመሰግናለሁ። ሰርቀህ እንጂ መቼስ ይሄን ልከፍል አልችልም። ይቅርታ ትተዋወቃላችሁ እንዴ? ከስተመር እንደዚህ መናገር አይቻልም። የእናንተን ሂሳብ ስራላችሁ ሰሪልንና ቤብ ትከፍያለሽ። ዋት ያ ሂሳቡን ክፈይ፣ እኔ ለልጄ ከፈል። አናቶት ይከፈል ያሞታል እንዴ? ዝም በይ። ክፈይ ሲልሽ ትልቅነቱ ታየሽ? ቆይ ምንድነው አልገባኝም። የአብራኬ ክፋይ ልጄ ነው። በፍቅር እንደቀለድሽበት ቀለድንብሽ። ባባይ እንዴ ይሄን ሁሉ ዕቃ ምን ላድርገው? በየመደርደሪያው እየዞርሽ መልሽው። በላምጣይቴ ከፍቃድ ውጪ ግን